ጋይስ አለማወቅ እንደሚጎዳ ነበር አይደለም እናውቀው። በዚህ ኢራ ግን ተገልብጦ አለማወቅ ከማወቅ የበለጠ ይጠቅማል። ኑ በተግባር ላሳያችሁ። ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። So are you yeah, almost 2 million. Almost Ethiopia woman number 1. I mean number 2 TikToker one number 2. Top number 2 top Ethiopia top TikToker. Top 2 Ethiopian female streamer. Yeah. Bravo. Wait. አንቺ ለምታወሪው እኔ ተሸማቀቄ ሞትኩ እኮ ጃኒዬ፣ እኔ አፈርኩልሽ። እኔ ወንድምሽ ተሸማቀቅኩልሽ ነው የምልሽ። ወይ አፈርኩኝ። እስቲ እንደኔ ቪዲዮ እስኪያልቅ ድረስ እንዲህ እያነሳችሁ ያያችሁ። ጌታ ሆይ የጃኒን ድፍረት ስጠኝ። ገንዘብ ቀስ ብሎ ይመጣል። የምር መለመን እሱ ነው ድፍረት ለምን መሀይም መሆን ጥቅሙ ደፋር ያደርጋል። እንዴት ይሆናል ታዲያ? ፈሪም ሆነ መሀይም ፈጣሪ ሁሉን አይነሳ። አንዱን ሲነሳ አንዱን ይሰጣል። ኧረ ተው እንደዚህ አይነት ድፍረት ስጠኝና ኮንትሮባንድ ልጅ መንግስትና ህዝቡ እንደዚህ ነው ያልተግባባው። እኛ ወደ ላይ ስንል እሱ ወደ ታች በቃ አልተገናኝቶም። የጃኒን ድፍረት ቢሰጠኝ አብይ አህመድ ፊት ሄጄ ችግኝ ነቅልለም። ምን ይባላል? ሻውኔ ጋይስ እኔ ምንም አልልም። ቪዲዮንም ራሳችሁ ኮሜንቱንም ራሳችሁ አንድ ኮሜንት ነው ማነበላችሁ ጋይስ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንቷን ታነባላችሁ። የትም እንዳትሄዱ። ቪዲዮም የሚለው 6ኛ ቀን ያለ ጋሴ ያልገባችሁ ሰው ያለ አዶናይ ብላችሁ አስቡት። ኧረ ተውኝ። ኧረ ወይኔ ተውኝ። ጋይስ እዚህ ጋር ደግሞ ፖስታችሁ ኮማችሁ ማቅለያ ያጣበት አንድ ቪዲዮ ነው። አዶኒ ግን ትመችኛለሽ እንደ እስቲ ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበረ አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጎ እያልኳችሁ ጋይስ ሲጀመር 2018 አገባቡ ልክ አይደለም። ለወንዶች የሚሆን አመት አይደለም። የምሬን ነው። በቫር መታየት አለበት ወይም እንደገና ባለፈው አልቁሶ አስለቀሰ እንዴ ማውነ እዚህ ጋር ወንዶች በትንሹ ፔሪድ ያያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። ወንዶች ፔሪድ ያያሉ አለች። ዝም አለ። ይኸው ደግሞ ሚስቱ ተደብድቦ ተገርፎ ብቻ የሆነ ልክ ያልሆነ ነገር አለ። እኔ የለሁበትም። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ስለመደበደበ ነው ውጭ ትደበደበኛለች። አሁን በቅርቡ ይኸው ፈንክታኛለች። ስለዚህ ስለመደበደበ ነው ውጭ ያደርካለሁ። አዎ ስለመደበደበኝ እንደገና የሰው መኪና ስፖርት ነው የሚይዘው። ስፖርት ማለት በሳምንቱ ለ3 ቀን እሰራለሁ። ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁትን ብር አላገኘሁም። ቤት ውስጥ ይዤ አልገባም። ቤት ውስጥ ራሱ ይዤ ስመጣ ወስታብኝ ከሰው ጋር ጣልተኛለች ብዙ ጊዜ።
ጥላት ወደ ቤተሰቦች አትሄዱ። ተገለበጠ ነገር ተከረበተ። ጋይስ ድሮ ሚስቶች ናቸው ባላቸው ሲደበድባቸው ወደ ቤተሰብ ለምንድን ነው የመጣው ስትባል ሚስት ይደብዳል። ኧረ ጋድ ወይ ውረድ ወይ ፍረድ እንዴ! አትፍረዱ ጋይስ። የያዘ ይዘውት እኮ ነው አስረግዛው ቢሆን ልጄም ብሎ ነው። ይሄን ደግሞ ወንዶችና ህፃናት ከሰሳት ኧረ ተውኝ። ለምንድን ነው ግን ያለው? የምር አሁን ያለው የድሮ ሴቶችና ህፃናት ፈርሶ ወንዶችና ህፃናት ኧረ ወይኔ ጦሶ ኧረ ተውኝ። ማሽቃባጭ የሴቶች ተወካይ ትሁንልን። እንደ ሀገር ነው የኮራንብሽ። ወንዶች ዘመን አበቃ ማለት ወይኔ ይበላችሁ እናንተ። ኮሜንት ላይ የሚያሸበሽኩ ሴቶች እንዳለሽ እቺ ደግሞ ያለ ንቀት ነው። በርበሬ ያላጠረችው በጣም አፈላችሁ። የሶስት መላጣ ልጆች እኔ በእኔ በኩል ያለችው እንደዚህ ኧረ ኮሜንት ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። የግጥሜ ርዕስ የተማረ ሰው ሀገሩን ጨረሰው። የሰው ፍቅር የለው ሰው ማይረዳ ግን ይመስላል አራዳ ለማለት ይከብዳል። ይሄ ግጥሜ ነው። መማር ቁም ነገር ነው። ግጥሜን የጻፍኩት እኔም ትንሽ ተምሬ ነው። Oh my God.